ምእመናን እየታረሩ ሊኖሩ ስንት ህፃናት እየተቀሰፉ ተፋቱን። በቃ በትግራይ ህዝብ ክርስቲያን በተለይ በአክሱም ክርስቲያን ተጀመረ ማአቱ ቀጠለ። እናንተ እያሳቃችሁ የአማራ ህዝብ ተደገመ። የአርሲ እየተሰለሰ ነው ያለው። በማን ክፋት? በእናንተ። በማን ኃጢአት? በእናንተ። እያንዳንዳችሁ እመጣበታለሁ፣ ይገለጣል። ሁላቸው ይዋሻሉ። የእርሶ ጓደኞች ቅብአታውያኑ፣ የእርሶ ውሸት ግን ይለያል። ክህነት ይዋሽበታል እንዴ? ጵጵስናውን ተውት፣ አጭበርብረው ያመጡት ይዋሽበታል። እርሶ ጻድቅ ስለሆኑ ቀሩ ከሞት። ለመሆኑ ስለ ክርስቲያን የሚናገሩት ነገር አለ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ አይንተ እግዚአብሔር አባቶች፣ ካህናት፣ ምእመናንና ምእመናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ፣ እንደምን አደራችሁ። ለውሸትም ልክ አለው በሚል ርዕስ በብፁዕ አቡነ ናትናኤል ዙሪያ የምናገረው ነገር ይኖራል። ለውሸትም ልክ አለው። መጽሐፍም ኢትኩን ስምዐ በሐሰት፣ በውሸት አትመስክር ማለት ውሸት አትናገር ሲል ነው። ውሸት መናገር ሕግን ማፍረስ ነው። ብፁዕ አቡነ ናትናኤል ሲሉ ሰምቼ እኔ የገረመኝ ነው። ታቦት አስገብተን 8 ሰዓት ነው ታቦት ያስገባ ነው። የኪዳነ ምሕረትን ታቦት ነው እኔ የሸኘሁት። የኪዳነ ምሕረትን ታቦት አንድ ላይ የሚያድሩት ሲለያዩ ሁሉም ወደ የራሱ ሲሄድ እኔ የመንበረ ጵጵስናው ኪዳነ ምሕረት ናትና እሷን ይዤ በ8 ሰዓት ላይ ገባን ማለት ነው። ወዲያው ወደ ቤት አልገባሁም። ቀጥታ ወደ መኪናዬ ነው የገባሁት። ምሳም አልበላንም፣ ልብሴንም አልቀየርኩም። ቀጥታ እንዳይመሽብን ብለን ወደ መኪና ገባን ወደ ወለጋ ለመሄድ። ያ ደግሞ ለነገው ቃና ዘገሊላ ማለት ነው። ለዚያን ዕለት የሚካኤል ቤተክርስቲያን ስላለ ከተማ ውስጥ እሱን ለማክበር በምንሄድበት ጊዜ ነው እንግዲህ ለመድረስ 30 እንደዚህ ኪሎ ሜትር ሲቀረን ነው እንደው በእውነቱ ሳናውቅ መብረቅ ነው እንግዲህ እንደ መብረቅ ነው የወረደብን። ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። ያ በእግዚአብሔር ፈቃድ ካልሆነ በስተቀር ከእንዲህ አይነት ይተረፋል ብዬም አላስብም። ደግሞ ለበጎ መሆኑን እኔም የእግዚአብሔርን ድንቅ ተአምር ለካ እግዚአብሔር እንደዚህ ያሳልፋል። ቀን ካልደረሰ ሰው ምንም ሊሆን አይችልም። በኢላማ ነው የተተኮሰው። በኔ በኩል መስታወቱን ሰብሮ ገብቶ በሾፌሩ በኩል ነው የወጣው ጥይቱ ማለት ነው። እንግዲህ ይሄ ይከብዳል። 3 ጥይት ነው። አንደኛው ደግሞ አንዱም ከፍ በሚለው በዚያው መኪናውን መጥቶ በኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው። 3ኛው በስፖኪዮ ነው በስቶ የገባው። አይ ይሄ እኮ እኛም አልሞትንም፣ የእግዚአብሔርን ድንቅ ስራ የምንናገርበት ነው። ደግሞም ዛሬም አይደለም ከዓመት በፊት የሆነ ነገር ነውና ዛሬ ያው እንደ አዲስ አንቺ ስለጠየቅሽኝ ነው እንጂ እኔም ረስቼዋለሁ ታሪኩን። መኪናቸው የተመታ አምና አሁን በፎቶ እያየነ ያለ ወደ 20 አካባቢ 19 ወይም ወደ 20 አካባቢ ጋቢናው ጨምሮ ጎኑ ተመቷል እያየነ ያለ ነው። እሳቸው እያሉ ያሉ በአፋቸው 3 ጥይት ይላሉ። በጆሮአችን የምንሰማው በአፋቸው የሚናገሩት 3 ጥይት ይላሉ። ይቃረናል ሐሳቡ። ምኑን እንመን? መኪናው እንደገና ከ19 እስከ 20 ያለው ነው ተመቶ ያለ የሚለውን እኔም የተማርኩበት ደግሞ ቀደም ሲል በታሪክ የማውቃቸውን እነ አናንያ እነ አዛሪያ እነ ሚሳኤል ከእሳት ሳይቃጠሉ ወጡ የሚባለውን ነገር በራሴ ላይ እንዳየው ነው የሆነውና
የበለጠ እግዚአብሔርን የማመሰግንበት የበለጠ እግዚአብሔርን ተስፋ አድርጌ እንዳገለግለው ራሴን ሰጥቼ እንዳገለግለው የእግዚአብሔርን ድንቅ ተአምር ያየሁበት ነው እንጂ ከዚያ ይተረፋል ብዬ አላሰብም። አሁን እርስዎ እንደ አናንያ እንደ አዛሪያ እንደ ሚሳኤል አወጣኝ ያሉት ነገር እርስዎ የተመቱትና አናንያና አዛሪያ ሚሳኤል በእቶነ እሳት የተጣሉት ይለያያል። አናንያ አዛሪያ ሚሳኤል ለምስል ስገዱ ተብለው አንሰግድም ብለው ላቆምከው ምስል አንሰግድም ያንተን ጣዖት አናመልክም ብለው ነው ወደ እቶነ እሳት የተጣሉ። ከእጅ የሚያድናችሁ የለም ሲላቸው ናቡከደነፆር ባያድነንም እግዚአብሔር አምላካችን ያድነናል ባያድነንም ላቆምከው ምስል አንሰግድም ብለው ነው ወደ እሳቱ ተወረወሩ። መልአኩን ልኮ እግዚአብሔር አምላክ ክብር ምስጋና ለስም አጠራሩ ይሁንና አዳናቸው። እርስዎ ግን መንገድ እየተጓዙ ነው። ወዴት እየተጓዙ እንደነበሩ አይታወቅም፣ ይለያያል። የእርስዎ አካሄድና የሰለስቱ ደቂቅ አካሄድ ራስን ማጸደቅ፣ ራስን ከፍ ከፍ የማድረግ። አሁን ናትናኤል ለሚጓጉት ፕትርክና ለማግኘት መሰረት መጣል አለብኝ ብለው ነው እንጂ አምና የተደረገ ነገር ዛሬ ሲወራ አሁን የአርሲ ክርስቲያን እየታረዱ ያሉ፣ በጥይት እየተመቱ ያሉ፣ እየተደበደቡ ያሉ፣ በእሳት እየተቃጠሉ ያሉ ኃጥአን ስለሆነ ነው። እርስዎ ጻድቅ ስለሆኑ ተረፉ፣ እንደ አናንያ እንደ አዛሪያ እንደ ሚሳኤል። የአርሲ ክርስቲያን ግን ኃጥአን ስለሆኑ ነው እየሞቱ ያሉ፣ እየታረዱ ያሉ፣ ደማቸው እየፈሰሰ ያለ፣ ታቦታቱ ቤተክርስቲያኑ እየተቃጠለ ያለ። ቤተክርስቲያኑ አሁን ችግር ስላለባት ነው እየተቃጠለች ያለች አይደለም። ለመሆኑ ሰማዕት የጽድቅ የመጀመሪያ መሆኑ የሚጸደቅ በሁለት ነው። አንደኛ ሰማዕት ሆነህ ስለ ክርስቶስ መስክረህ ለምን ትመሰክራለህ ተብለህ ሰማዕት ሆነህ ስትሞት ትጸድቃለህ። ሁለተኛ ወይም በበዓት ተወስነህ ወይም በዓለም ኑረህ ወልደህ ዘምደህ ከብደህ አስራት በኩራት አውጥተህ ቆርበህ ሰግደህ ሊጸደቅ ይችላል። ዋነኛው የመጽደቂያ ቁጥር 1 ግን በሰማዕትነት ነው። አሁን ሰው ስለተረፉ ጻድቅ መንገዳቸው አይታወቅ፣ ወዴት እየሄዱ እንደነበር አይታወቅ፣ ውሸት የተቀላቀለበት እርስዎ እያሉን ያሉ በሶስት ጥይት መኪናዋ የተመታች ወደ 19 እስከ 20 ቁጠሩት። እዛ ምናን ገብታችሁ መኪናዋ የተመታችበት የሌላ መኪና እንደሆነች እንጂ አትዋሹ እባክዎት። ክህነት እኮ አይዋሽበትም። ቢሆን ከምእመናን በፊት እረኛ ከበጎች በፊት ነፍሱን አሳልፎ ቢሰጥ፣ ጠባቂ እንደገና ለሚጠብቀው ነፍሱን አሳልፎ ቢሰጥ፣ ካህን እንደገና ከምእመናን በፊት ቢሞት የእናንተ ጵጵስና እንዴት ነው? በጠራ ፀሐይ ይዋሻል? ለውሸት እኮ ልክ አለው። እኔ አንድ ነገር ትዝ አለኝ። 2 ውሸታሞች አንድ ንጉሥ አቀረባቸውና ተወዳደሩ፣ ውሸትን ላሸነፈ እሸልመዋለሁኝ አለ ይባላል። አንዱ ምን አለ? ብድግ ብሎ ተወዳዳሪዎቹ ቀርበዋል። ሁለቱ ንጉሱ ቁጭ ብለዋል። የንጉሱ አሽከሮች በግራና በቀኝ ቆመዋል። 2 ተወዳዳሪዎች ቀረቡና አንዱ ብድግ አለ። ንጉሱ አላቸው፣ አቤት እስኪ አንተ ውሸት እንስማ አሉት። ንጉሱ አቤት፣ ከዕለታት በአንድ ቀን አባቴ 7 በሬ አርዶ ቀኑም ደብረ ዘይት ነበረ። ምእመናንን ጠርቶ 7 በሬ ቁርጡ ምኑ አበላቸው። እየሰማ የነበረ ሰው ምን አለ? አንተ ደብረ ዘይት እኮ ጾም 40 ነው የሚውለው፣ አባትህ በጾም ነው እንደ በሬ የሚያርደው አለው። አይ አንድ ቀን በብልት በፍስክ ጊዜ ውሎ ነበረ አለው። አንድ ቀን ደብረ ዘይት በፍስክ ጊዜ ውሎ ነበረ፣ አባቴ 7 በሬ ያረደበት በፍስክ ጊዜ ውሎ ስለነበረ ነው አለ። ደብረ ዘይት በፍስክ ጊዜ ይውላል? ከእርሶ ውሸት ጋር ትመሰላለች እቺ። አንዱ እንደገና ለዚህ የሚያሸንፍ ውሸት ይዞ መጣና አባቴ ካንተ አባት ይለያል አለው። በምን ይለያል ያንተ አባት? የኔ አባትማ በጠዋት ሽምብራ ዘራ፣ ከዛስ በቀለ፣ ከዛ እኩለ ቀን እሸት ሆነ፣ ከዛ 9 ሰዓት አፈራና ሽምብራው ከስፋቱ የተነሳ የበረሃ እንስሳና የቤት እንስሳ እዛው ጥላው ላይ አረፉ። ከዛ እንደገና ገበሬዎች መጡና የአባቴ ገበሬዎች መጡና በምሳር ቆረጡት፣ በማጭድ አይታጨድምና አለ። ከዛስ ያ ቅርንጫፎቹ የሽምብራው ቅርንጫፎቹ ሞፈር ቀንበር ተደረገ፣ ለእርሻ መሳሪያ ተደረገ አለ። የሽምብራ ጨንፈር ነው እኮ ሞፈር ቀንበር ተደረገ አለ። ከዛስ ግንዱ እንደገና ተፈለፈለና በቁንጫ ቆርበት ተደርጎ ከበሮ ተደረገ፣ ከበሮ ተሰራ አላቸው። ከዛስ ይገርማል።
በቁንጫ ቆርበት በሽምብራ ግንድ የሽምብራ ግንድ ተፈልፍሎ በቆርበት ቁንጫ ተሰርቶ የሰኔ ሚካኤል መርጌቶች ይዘውት ሲያረጉት ሲመቱት እስከ ህዳር ሚካኤል እያለ በቃ እስከ ህዳር ሚካኤል ቆየ አላቸው። ተው አለ ያነ የመጀመሪያ ውሸተኛ። ሁላችን እንዋሻለንና እንዳንተ ውሸት ሰምተንም አይተንም አናውቅም አለ። ሁላቸው ይዋሻሉ፣ የእርሶ ጓደኞች ቅብአታውያኑ፣ የእርሶ ውሸት ግን ይለያል። ክህነት ይዋሽበታል እንዴ? ጵጵስናውን ተውት፣ አጭበርብረው ነው ያመጡት። ይዋሽበታል። እርሶ ጻድቅ ስለሆኑ ቀሩ ከሞት። ለመሆኑ ስለ ክርስቲያን የሚናገሩት ነገር አለ? ስለ ራስ ብቻ፣ ስለ ራስ ገድል ይጻፋል፣ ስለ ራስ ታሪክ ይወራል፣ ይነገራል። ሰው አይነግርለትም። እዛ ሰው አልነበረም። ሆን ብለው ምእመናን ከጎንዎት አሰልፈው ምእመናን ሙቱ፣ ለድጋሚ እልቂት ተዳረጉ ማለት ነው። እኔ እኮ ይገርመኝ፣ ምእመናኑማ ተውት፣ ፖለቲከኞቹ እየታዘቡን ነው። እነዚህ ጳጳሳት እነዚህ እያሉ እያፈረቡን ነው። መሳፈሪያ 2013 1000 የአክሱም ምእመናን በጠራራ ፀሐይ ሲገደሉ ደማቸው ሲፈስ እርሶ ተናግረው ነበር፣ ከጓደኞቹ ጭምር ተናግራችኋል። ዝም 120,000 የትግራይ እናቶች ሲደፈሩ ተናገራችሁ። ዝም እንዳም በለው እያላችሁ እናቶቻችን እንዲደፈሩ ገፋችኋቸው። እናንተ ከ1 ሚሊዮን በላይ ክርስቲያን ሲያልቅ ተናገራችሁ። አሁንስ በአማራ ውስጥ መዓት ምእመናን ለቁጥር አዳጋች የሆነ ምእመናን በጠራ ፀሐይ እየተረሸኑ እየሞቱ ግድ ይላቸው ያውቃል። ስለ ራሴ ግን ልብሶት ጥይት አትመታም። ሰውነቶ ይቅርና ልብሶት ኧረ በዛ። አሁንስ ለወደፊትስ በአሁኑ ጊዜ ያላችሁ ጳጳሳት ለሰማዕትነት ዝግጁ ናችሁ? ለመብል ለአስመሳይነት ካልሆነ በስተቀር ተው በቃ፣ አትዋሹ። ለሁለተኛ እልቂት አትዳርጉት ምእመናን። ምን አደረገ? አሁን በእግዚአብሔር ረድኤትና በምእመናን ጥረት ነው ያለችው ቤተክርስቲያን ማለት እንጂ አባት አላት፣ ጳጳሳት አላችሁ፣ የጵጵስና ስራ ትሰራላችሁ። እኛ በማናውቃቸው እግዚአብሔር በሚያውቃቸው ጤዛ ልሰው ድንጋይ ተንተርሰው ቅጠል በልተው አምላካቸውን አመስግነው ስለ ሀገር ስለ ወገን የሚጸልዩ ከእግዚአብሔር ብቻ የሚተዋወቁ ሰው የማያውቃቸው በአታውያን ባህታውያን አሉ። የዛሬ በየቦታው ባህታውያን ነን የሚሉና የዛሬ ጳጳሳት ናችሁ። ለምእመናን ግድ ይላችኋል። በምእመናን ደም የምትቀልዱ አገሪቷ ጫፍ እስከ ጫፍ እየነደች ነው። ምእመናን እየታረዱ ነው። እኩሌቶቹ እግራቸው ወደ አመራቸው ወደ ጴንጤነት ይሁን ወደ ምንፍቅናም ይሁን ግራ ተጋብተው በእናንተ አነጋገር ተሰናክለው አሌሎ ዘያመጻ ለመንሱት ስህተትን የሚያመጣት ወዮለት ይላል ምዕራፍ 18 ማቴዎስ ላይ። ለስህተት ምክንያት ለቤተ ክርስቲያን ጥፋት ለምእመናን እልቂት እና አቡነ ናትናኤልን የምትመስሉ ጳጳሳት ናቸው። ግልጹን ልንገራችሁ፣ ተውን፣ አታስመስሉ፣ ራስን ከፍ አታድርጉ። ለቀጣይ ጥሩ ድምፅ አለኝና ፓትርያርክ ሊሆን ነኝ ብለው መሰረት እያኖሩ ነው ያሉ። በቃ የተለየ ጳጳስ ሊባሉ ከጥይት የተረፈው እንደ አናንያ እንደ አዛሪያ እንደ ሚሳኤል ሊባሉ እንደ አንዱ ሰማዕት ሊባሉ ገድል ሊጻፍላቸው ተረት። እባካችሁ ምእመናንን በዚህ ሰበብ በዚህ ንግግር ከነዚህ አይነት ጳጳሳት ጎን አትቆሙ። አሉ እኮ ለክርስቲያኑ የቆሙ ምእመናን አሉ። እነ እፎይ የሚባሉ አሉ። ሌሎችም መሰለችው በየዩቲዩብ የሚጮሁላት ለቤተ ክርስቲያን በሺዎች የሚቆጠሩ ልጆች አሉ። ስለ ምእመናን ደም ግድ የሚላቸው ስለ ቤተ ክርስቲያን ግድ የሚላቸው አሉ። ደሞዝ ያልበሉ መንፈስ ቅዱስ ያሰማራቸው በመንፈስ ቅዱስ ተሰማርተው ለቤተ ክርስቲያኗ የቆሙላት ምእመናን ግን አሉ የሚጮሁላት። ለማ አርመሙ እሉ ሕፃናት እነዚህ ሕፃናት ዝም ካሉ እነዚህ ድንጋዮች ያመሰግናሉ በተባለው መሰረት ጸሐፍትና ፈሪሳውያን እንዲያደርጉ ነበረ። እታይ ባይነት፣ ራስን ከፍ የማድረግ እታይ የጸሐፍትና የፈሪሳውያን አስተሳሰብ ነው። እባክዎት ራስዎትን ዝቅ ያርጉ። በኢትዮጵያም በሌላም የምትኖሩ ጳጳሳት በእናንተ ምክንያት ቤተክርስቲያኗን ተቃጠለች።
በእናንተ ምክንያት ምዕመናንን ታረዱ። እግዚአብሔር ይፈርዳል። የተሸከምናት ቆብ የተሾምንባት ጳጳሳት የሆንንባት ቀን ምንኛ የተረገመች ዕለት ናት እያላችሁ የምታለቅሱበት ጊዜ ይመጣል። እግዚአብሔር ያርገዋል። በእናንተ ቸለችነት፣ በእናንተ ክፋት፣ በእናንተ ሴራ፣ በእናንተ እንቅልፍ፣ በእናንተ ዝምባይነት፣ በእናንተ አስመሳይነት ምዕመናኑ መከራቸውን እየበሉ ነው። ቢሆን ኖሮማ ጥሩ ነበር። ለእርሶም ሰማዕት ይሆኑ ነበሩ። በሰማዕትነት ይጻፍልዎት ነበር፣ ለታሪክም ይሆን ነበር። ግን አልሆነም። የውሸት ነው የተናገሩት። ውሸት ውሸት ነው። ምናምን ዝም ብላችሁ እንደ ጎርፍ አትነዱ። ለካ አባት አለን ልትሉ ብለው ነው እንጂ ከምዕመናኑ በፊት አይሞቱም ነበር። አንድ ጳጳስ በሰማዕትነት በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ምዕመናን በዚህ 2-3 ዓመት እየሞቱ ነው ያሉ። አንድ ጳጳስ ሲሞት ይቅርና ሲሰዋ ይቅርና ሰማዕት ሲሆን ይቅርና በብትር ሲደበደብ አይታችሁ ታውቃላችሁ? እነሱ እኮ ሸላሚዎች ናቸው። ክብር ለማይገባው ክብር ለሚሰጡ ናቸው እኮ። ለሆዳቸው ለከርሰው አምላኮም የተባሉ ናቸው እኮ። እንዴት ማፈር ሲገባችሁ አሁን ናትናኤል እባክዎት ተው፣ ውሸቱ ይውቃ። ጸሎተ ዕጣን ቢደግሙ አይሻልም? ግብአተ መንጦላዕትም ከተደገመ በኋላ ነው እየቀደሱ ያሉ እኮ። እንደዛ ነው አባት ሌሊት ገብቶ ጸሎተ ዕጣንን ደግመው ማዕጠንተ ወርቅን ይዘው ኦ እግዚእ ኢየሱስ ክርስቶስ በከመ አንሃልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ከማሁ አንህል ጥቅመ ኃጢአቴ ወኃጢአተ ኩሎም ሕዝብከ እያሉ መጸለይ አይገባዎትም? ከዚህ ሁሉ ራስ ከፍ ማድረግ ውጡ፣ ይበቃል። የምዕመናን መከራ በዜሮ አታባዙ። እናንተ ልትኖሩ ምዕመናን እየታረሩ ሊኖሩ፣ ስንት ሕፃናት እየተቀሰፉ ተፋቱን። በቃ በትግራይ ህዝብ ክርስቲያን በተለይ በአክሱም ክርስቲያን ተጀመረ መዓቱ ቀጠለ። እናንተ እየሳቃችሁ የአማራ ህዝብ ተደገመ። የአርሲ እየተሰለሰ ነው ያለ። በማን ክፋት? በእናንተ። በማን ኃጢአት? በእናንተ። እያንዳንዳችሁ እመጣበታለሁ፣ ይገለጣል። በእናንተ ስህተት በእናንተ ችግር መሆኑን ለህዝቡ እንናገራለን። ዝም አንልም። ወኢያረምም በእንተ ጽዮን፣ ስለ ቤተ ክርስቲያን ዝም አንልም፣ እንናገራለን። አትዋሹ። አነሳሶ ላስጀመረኝ አስጀምሮ እዚህ ላደረሰኝ ለባህሪ አምላካችን ክብር ምስጋና ይድረሰው። እመለስበታለሁ። በዚህ ርዕስ ጨርሻለሁኝ። እግዚአብሔር ያክብርልኝ።